ላውራት ማለት ሴት ልጅ ናት እዚች ጋር እያለቀሰች ነው እዚች ጋር አንዴ ምን ልርዳሽ እሺ እናቴ ምን ልርዳሽ እኔ አልከፋም ምግብ አልበላሁም ምግብ ለምን ምክንያት ይደፍረኝ ሲል ከቤት ወጣሁኝ አለች አንቺ ያክስባባል ኧረ ዝም በይ ከዛ በኋላ እንትን አክስትሽ እሺ አትነግሪያትም ሰዎቿ ወይም የጎረቤት ቪዲዮ የሚያይ ከሆነ እኛም ቪዲዮ ድንገት ካየ ቤተሰብ ይው እሷም ትግባ ችግር የለው ቪዲዮ ላይ ይጣቅምሻልማ ይለቀቅ በዚህ እሺ አታልቅሽ አንቺ ምን ሆነሽ ነው ይክሩ ቢያንስ ያው 9 ወር እንደዛ አርግሳች ካንቺ ጋር ተንከራታ ምናምን እኔ መረዳት እየቻልሽ እሷ እንደዚህ ታደርጊያለሽ ስለናቴ ነው መታወራው እና ስለማን አወራለሁ እኔንማ አንደኛሽን ያው ሁሉ ነገር እንትን ብለሽኛል አይደለ ሰዎች ሁሉ ያውለ እኔ ገንዘብ ስሰጣቸው ይወዱኛል ያከብሩኛል የሆነ ነገር ሳጎልባቸው ሁሌም ከኔ የሚፈልጉት ጥቅም ነው አየ ኦኬ እናትሽ እንዲ ነው እያሰበች ያለሽው ብለሽ ነው እንደዛ ያልኩ አይደለም እኔ ስለናቴ አይደለም መጥቼ ካንተ ጋር አይደለም እኔ ከፈለኩሽ ለዛ ነው አንደኛንም ቪዲዮ ካየው በኋላ ነው አደንተኝ ጠየቀኝ አይደለ ልመልስልህ ማንንም እዚች ጋር ትዳር አይሆነኝም ገባክ ለየትኛውም ሴት ማለት ነው ቤተሰብ ሌላ ሰው ምናምን ትዳር አይሆናትም ገባክ እዚች ጋር ከወለደች አንድ ሴት ልጅ እውነቴን ነው የምላቸው ኢቭን እንኳን ከአረብ ሀገር የመጡ ሴቶች ማለት ነው የሚመጡ ሴቶች ራሱ ቤተሰብ ትዳር አይሆኗቸው ለዛ ትዳራቸውን አክብረው መኖር ያለባቸው እናቴን እያልኩ አይደለም እዚች ጋር አሁን እናቴን እያልኩ አይደለም እናቴ ከማንምና ከምንም በላይ እወዳታለሁ አከብራታለሁ ነገር ግን ትዳር አትሆነኝም ለልጆቼ ዋጋ ከፍያለሁኝ ብዙ ማለት ነው ግን እነሱን ዋጋ ማስከፈል አልፈልግም በቃ የወሰንኩት ውሳኔ ለዛ ነው እኮ ውሳኔሽ እኮ አነሷ እኮ ያለፈውን ነገር አይታ ነው የወሰነችው እንደዚህ ያለችው አይደል እንዴ ምን ሆነሽ ነው ለምን አሁን አንቺን ለመናገርም ከበደኝ ግን አሁን በእናትሽ በኩል ነገር ሲሆን እኔ ነገሮቹ የባሰ ነገር ጠፍቶኝ አይደለም አሁን እኔ እኮ አልተረዳሁሽም እኮ አይደለም አልተረዳንሽም እኮ አይደለም ይለያያል ገባክ ወዳታለሁ አከብራታለሁ ነገር ግን ለልጆቼ ስል መታረቅ አለብኝ በቃ እኔ እኮ አሁን እኮ ብዙ ነገር ካንቺ ጋር አልሆነች ቢያንስ መስማት የለብሽም እኔ እኮ አሁን ነገሮች እንዳለከበኝ አይደለም ምንድነው አንተ የምታቀሳስረኝ እንደዚህ ያቀሳሰርኩ አይደለም እኔ በቃ ነገሮችን ሁሉ እኔ በራሴ መንገድ አስተካክላለሁኝ ተወኝ በቃ እንዴ ምን ተወኝ አይደለም እኔ በእኔ ቁጥጥር ስር ሆኜ እያልከኝ ነው በቃ እኔ ትልቅ ልጅ ነኝ ትልቅ ሴት ነኝ ገባክ ሁሉንም ነገር አገናዝባለሁ አስተውላለሁ አውቃለሁ የእናቴ ቦታ የእናቴ ነው የባሌ ቦታ የባሌ ነው የልጆቼ ቦታ የልጆቼ ነው ያንተ ቦታ ያንተ ነው በቃ ማንንም የማንንም መጋራት አይችልም ለዛ በራሴ መንገድ ነገሮችን እንድወጣ እርዳኝ በቃ ፍታ አንቺ ምንድነው እየተረዳሽኝ አይደለም ነገሮችን እያራዘምሽ ነው እኔ ያልኩትኝ ቢያንስ እሷ መረዳት ትችያለሽ ነው ቢያንስ እሷ መረዳት ትችያለሽ ነገም እረዳታለሁ እኮ ለምን ቢያልሻት ምትለውን ነገር እሺ ለምን ታረቅሽ ነው እኮ ቢያንስ እኮ ማሳመን አልነበረብሽም ቀጥታ ለራስሽ ከመወሰን በቃ አሁን እኔ ጋር መጥቶ ይቅርታ ይጠይቅ ሽማግሌ ያውጣ ነው ያለችኝ ልክ ነው እኮ እሱ ማድረግ ነበርብሽ አሁን እሱ ሳታቅ ያደርጋል እኮ እሱ እኮ ነው እኔ አሁን እሷ እንዳትከፋብሽ ነገር ነው ያው ኖርማል ነው ዞሮ ነገሮች እንዳለ ይሁኑ ችግር የለውም ግን ደግሞ ካሁን በኋላ ያለውን ህይወትሽን ነው ነገሮችን እንትን ለማለት ሞክሪ እሺ ሞክራለሁኝ ግን ደግሞ አንተ ከኔ ህይወት ውስጥ ብትወጣልኝ በጣም ደስ ይለኛል ማለት ነው እኔ ማለት ይወጣ ይቅርታ እንዴ ምን አንዴ በኋላ ታወሪያለሽ ቀረጽኩ እሺ ካሜራ ለማቆም ምን ፈልገሽ ነው እንተበ በጣም ስለተቸገርኩኝ ነው አንዴ እናውራሽ እሺ የኔን ጨርስና አይ ስለተቸገርኩ ለህቴ ምን ፈልገሽ ነው ሰው ቤት ነበር የሚኖረውና በጣም ርቦኛል ከበላይ በጣም ስለማቀሰች በጣም ርቦኛል እኮ እሺ ቢያንስ እያወራሽ ስለሆነ አንተ ታወራለህ ወይ እኔ ላውራት ማለት ሴት ልጅ ናት እዚች ጋር እያለቀሰች ነው እዚች ጋር አንዴ ምን ልርዳሽ እናቴ ምን ልርዳሽ እኔ አልከፋም ምግብ አልበላሁም ምግብ ለምን ምክንያት አታልቅሽና ተናገሪ ከየት ነው የመጣሽው ማለት ማን ነሽ ስምሽ ማን ነው እናት እኔ ከአማራ ክልል ነው የመጣሁት ከአማራ ክልል ከወሎ ሳታለቅሽ ያረ መስኪን ነው እዛው ስታስ ወሎ ያለው ማህበረሰብ በእናትሽ እንዴት መጣሽ አክስቴ አምጥታኝ ነው እዚህ ብታኖረኝ አመጣችኝና
ከዛ በኋላ ችግር ተፈጠረ ቤት ውስጥ። እኔ ደግሞ ቤት ውስጥ አልቻልኩም። እንደዛ ችግሮች እየተፈጠሩ በእናትህ የሆነ ብስኩት ነገር ከሰጥና ተራበኝ እያለች ነው። ርቦኛል። በጌታ እህት የለሽም? አለኝ እናቴ አለኝ። ብስኩት ይዘህ ነው እማ? አይ ስምሽ ማን ነው? ብሌን ነው የሚባለው። ብሌን ይባላል። ብሌን? አዎ። እና መቃብሩ ጋር ምን ትሰሪያለሽ? ተደብቄ ነው እዚህ ጋር ነበርኩኝ እስካሁን። ተደብቀሽ? እንዳያገኝ ማንን ነው የምትሸሸው? የአክስቴን ባል ነው እየሸሸሁ ያለሁት። ሳታልቅሽ አስረጅኝማ። አልችልም እናቴ፣ ደክሞኛል። በጣም ለብዙ ጊዜ እንደዚህ ስቃይ ነበረ። አይዞሽ። ምን ነሽ ነው? እሺ ለምንድን ነው የምትሸሸው? እሱ ምን አደረገሽ? ብዙ ብር ከዚህ በፊት ያስቸግረኝ ምናምን ነበረ። ምን ብሎ? በቃ የሆነ ሴት ላይ ጥቃት እንደማድረስ ነገር አስገድዶ መድፈር? አዎ እንደዛ ነገር ያስቸግረኝ ነበርና እና ሙዝ በባዶ ሆድ እኮ አይሆንም አብርሽ፣ አይመከርም። ኧረ ባንዴ አንድ እንኳን ትብላ። ኖ አይመከርም። በባዶ ሆድ የባሰ ያማታል። ባይሆን ወስደንሽ እንጋብዛታለን። ምን ይሻላል? በባዶ ሆድሽ አይሆንም። በባዶ ሆድ አይሆንም። እሺ አታልቅሽ። ማን ነው ስሙ? ብሌን። እሺ አታልቅሽ። ይሆናል። ምንድን ነው ችግር አለ? ታሪካችን ተቀያየረ። ምን ሆነ? ማለት ታሪካችን ተቀያየረ። ሊደፍረኝ ሲል ከቤት ወጣሁኝ አለች። አንቺ ያክስቷ ባል። ኧረ ዝም በይ። ከዛ በኋላ እንትን አክስትሽስ? እሺ አትነግሪያትም? እንዴት ብዬ ነው የምነግራት? ከሱ በላይ ከኔ በላይ እሱን ነው የምትቀርበው። ለዛ እንዴት የምነግራት ነገርም የለም። የሆነ ጊዜ ደግሞ ልብሴ ፌስታል ውስጥ ነበር የሚቀመጥና ብዙ ብር ችግር የለውም። እንጃ እኔ አላውቅም። የምን ካሜራ? እሺ የሚረዳ ሰው ካለ ምናልባት አሁን እዛ አካባቢ ተመልካች ካለ ምናልባት ለቤተሰቡ ምናልባት ለቤተሰቡ ቤተሰቡም እኮ አይ አሁን እኔ ወሎ እየሰራን አይደለ እኮ ቤተሰቦቿ ወይም የጎረቤት ቪዲዮ የሚያይ ከሆነ እኛም ቪዲዮ ድንገት ካየ ቤተሰብ ይኸው እሷም ትግባ፣ ችግር የለውም። ቪዲዮ ላይ ይጠቅምሻልማ፣ ይለቀቅ በዚህ። እሺ አታልቅሽ አንቺ። ብሌና አይዞሽ። እሺ እንደውም ይሄ እድል አንቺ ጥሩ ይሆናል ብዬ አስባለሁ። እሺ ፎቶ ምናምን ነገር ካለ ያክስትሽ ባል እዚህ ጋር ልናጋልጠው እንችላለን። ገባሽ? ምንም ሳልይዝ ነው ፎቶ የሱ። የት ነው የምትሄጂው? የት ነው የምትሄጂው? ምን አላውቅም። የምትሄጂበትም ቦታ የለም? አክስትሽ ምንድን ነው ፌስታል ውስጥ ያደረገችው? ፌስታል ውስጥ አክስቴ ባል ፌስታል ውስጥ ብዙ ብር አስቀመጠ። እኔ ደግሞ አላውቅም። ከዛ አክስቴ ብር ጠፋ ምናምን አለች። ከዛ በኋላ የኔ ውስጥ ሲፈለግ እኔ ውስጥ ተገኘና እውነት ነው ምናምን ብላ ከዚህ በፊትም ለምን ነበር ያመጡሽ እዚህ? ምን ልትሰሪላቸው? እናስተምርሻለን፣ እንደ ልጃችን እንከበከብሻለን ብለው ነው ከእናቴ ጋር መጡ። አክስቷ ለማሳደግ ነው መሰለኝ። ስመጣ ደግሞ ሌላ ነገር ነው የገጠመሽ። አክስቷ ለማሳደግ ይዛ ከወሎ ነው የመጣው። ታዲያ ብታይ እኔ እኮ የወሎ ብዙ ጓደኞች አሉኝ። ወሎ አማራ ክልል እሺና በጣም ምርጥ የሆኑት ማለት ወደ አምባሰል ምናምን አልማዝ የምትባል ምናምን ጓደኛ ነበረች። ስደት ላይ አብረን ነበርን። ፌመስ ናት ሁላ ምናምን። ለሷ መነግርልሻለሁ ምናልባት ካወቀችሽ። በቃሽ። ምናልባት ቪዲዮን ካዩሽ አዩሽ ነው። ምናልባት ቤተሰቦቿን የምታውቁ ሰዎች ካላችሁ ምናልባት በዚህ አጋጣሚ እንትን ልትሉ ትችላላችሁ። ደግሞ አማራ ክልል ከዚህ እኮ በጣም ሩቅ ነው። በጣም እሺ አሁን የት ነው የምትሄጂው? የት ነው የምታድሪው አሁን ዛሬ? ቤት ያላሳደርሽማ ቤት ይዤሽ እኔ ልግባ። የምሄድበትም የለኝም። እሺ ዛሬ እንዲናርጋ እኔም ማን የራሴ ቤት ይዤት መሄድ አልችልም። ብቻዬን ወንድ ነኝ አይቻልም። ስለዚህ እሺ ዛሬ አልጋ እንትን እንበልልሽና በጠዋት መተን ወይ መታወቂያ አለሽ? ምንም የለኝም። መታወቂያም የለሽም? አልጋ በራስ ባንተ መታወቂያ አሁን ብቻዬን ከሄድኩማ ሌላ ነገር ነው የሚመስለው። የሆነ ሴት ይዤ ገብቼ ምናምን ነው አንተ አትተድርም። ታሲዝላታለህ እዛ በሩ ላይ ሁለታችንና ሲዝላት እንጂ ችግር ብቻዬን ከሄድኩ ሌላ ነገር ነው። ችግር የለውም። እሺ ዛሬ አልጋ እንነሳለን። ይዣለሁ መታወቂያ። ከዛ በኋላ ነገ መጥቼ ወስድሻለሁ። እሷ እንኳን እዚህ አይደለችም። እኔ ወደ እናቴ ቤት ሄዳለሁ። በቃ ነገ እንትን እንልሻለን። ለዛ አስፈላጊ ከሆነ እዛ ከመታደር ብቻዋን ከምትፈሪ ከሆነ እኔ ጋር ልውሰድሽ። አይ ደግሞ ካልሽ እፈራለሁኝ ካልሽ መታወቂያችንን እናስይዝልሽና ከዛ እዛ ታድሪያለሽ። አልጋ ቤት ማለት ነው። ሩም ነገር ሆቴል ገባሽ? ምግብም እዛ ትበያለሽ። እዛ የሚያስፈራት ከሆነ ካንቺ ጋር ትሄዳለች። ችግር የለውም። በቃ እንትን እንበለው እንዝጋው። ብቻ በዚህ ኬዝ አልመጣንም። ከኛ ሌላ እንዳትበላ አሁን እንጋብዛት። ምግብ ሆድ ባዶ ስለሆነ ያማታል። እሺ በቃ ስንት ቀን ነው ምግብ ያልበላሽው?
2 ቀን ነው ከቤት ከወጣሁ። 2 ቀን ሙሉ የኔ እንጀት ይድረቅሽ እናቴ አይዞሽ። ብዙ ሰው ጠይቄ የሴት ልጅ ፈተና የሴት ልጅ መከራ ወይኔ ጉዴ። ግን እኔ አሁን ኢንተርኔት ውስጥ ስገባ ምናምን እከሌ ለአራቱ ነው ምናምን አንድ እርጉዝ ሴት ደፈሩ ብለው ሀቢባ ጋር ገብቶ ምናምን ብዙ ነገር። አረ ወንዶች እኮ ቢስሚላ እኔ አንተ ወንድነትን አጠለም እንዲህ አይነት ነገሮችን ስትሰማ ወንድነትን አጠለም የ9 ዓመት ልጅ ተደፈረች፣ የ6 ዓመት ልጅ ተደፈረች። የሚሰማው ነገር እንዳለ የሚሰቀጥጥ ነገር ነው። ምን ሆኖ ነው ግን ወንዶች? ወንድ ልጅ በዚህ ደረጃ እያስጠላኝ ነው። ጥሩ ሰው ጋር ነው የመጣሽውና በቃ ወይ ሰው ወይ እንትን ብለን እንደሚሆነው እናደርጋለን። በቃ ቤተሰብ ማለት ነው ያንን ሰውዬ እናስቀፈድደዋለን። እንደ ቀልድ አንፋታው። እውነቴን ነው የምልህ። አሁን እሷ ትልቅ ዝም ብለን ከምንገባበት ማለት በውሸት ነው ሊደፍረኝ ነበር ብላ የምትመጣው ከወሎ ሀገር ድረስ አስመጥታ ታስበህ ከሆነ ይሄንን ነገር እሷ ላይ እንዴ የምኗ ልጅ ነሽ? ወንድሟ የእህቷ ልጅ አየህ። እኔ የእማቲ ልጅ አምጥቼ አስበው ባሌ እንዲጫወትባት ሳደር ባሌን አምኜ ከዛ እሷን አውጥቼ ሳባረር ወይ ደግሞ ልገላት ልመታት ምናምን ነገር ስፈልጋት አስበው እንግዲህ እማቲ ማለት ለኔ ምን እንደሆነች ታውቃለህ አንተ። የእሷን ልጅን ማሰቃየት በዚህ ደረጃ እሺ አሁን ማለት ነው አረ በጣም ከባድ ነው። እኔ ቢስሚላህ እኔ አይነትን ነገር ግን ባልሰማ ይቅርታ እሺማ። እኔ ይሄንን ነገርን የባሰ እንዲበሰብሽ ስላደረኩኝ ማለት ነው ሌላ ነገር ውስጥ ምናምን ተረጋጊ። መቃብሩ ሰፈር ምናምን ነውማ ኦርቶዶክስ ናት። በቃ ያው ቀብር ሰፈር ደግሞ ምናምን ጥሩ አይደለም። አየክ የት ቤተክርስቲያን ይደርሽ? እኔ እፈራለሁ አሁን ቀብር ሰፈር። በቃ እንትን ችግር የለውም ሰፈር እነሱ አክስቲሽ 0 ስንት ናት? እንጃ አላውቀውም። ያው ቅርብ ባገኘበት ነው የመጣሁት። እዚህ ቅርብ ነው። በልጅነትሽ ነው ወይስ በዚህ እድሜሽ ነው የመጣሽው እዚህ ወሊሶ? በልጅነትሽ አታውቂም? ሞተሽ እንደዚህ አትማሪ ምናምን ለትምህርት ብላ አምጥተሽ ተምረሽ አታውቂም? ምን ነበር ስትሰሪው? እንዲህ ቤት ውስጥ ምናምን ነገር ሰራለሁ። ቤት ውስጥ እሷን ነው የምታገለግለው። ግን የሷ ባል ጫፍሽን ግን አልነካሽም ማለት አልነካሽም። ሁሌ ተንኮታ ነው የሆነ ይፈልጋል ነገር ነው። እንዴ ስላልኩት ነው ልብስ ውስጥ ብሎ ያደረገው ከቤት እንደወጣ አስቀምጦ ትነግሪያታለሽ ብሎ አንቺ ሌባ እንደሆንሽ ነገር ምናምን ሊያጋልጥ ብሎ አንተ ከባድ ሴራ አለው። እሺ አሁን በቃ እንትን በቃ ለማንኛውም ቤተሰብ ምናልባት ይሄንን ቪዲዮ መታየው እዛ አካባቢ እቺ ልጅ አረብ ሀገር ምናምን የምታውቀው ሰው አለ? አረብ ሀገር ምናልባት ቪዲዮ ካዩት ሊረዱሽ የሚተባበሩሽ ማንም አታውቂም? ማንም ዘመድም የለም? ጎረቤት ምናምን የለም? ለበጻነት ወጣ እንዴት ነው ህዝቡ የሚያንቃት? አሁን ቤተሰብ አይዞሽ እሺ፣ እውነት ፈጣሪ ይወድሻል፣ ወላሂ አላህ ይወድሻል ነው ማለት። እኔ ሙስሊም ነኝ እሺማ፣ እና ኦርቶዶክስን ብትሆኚ የአባቴ ፋሚሊዎች ምናምን ኦርቶዶክሶች ናቸው። ችግር የለውም እሺ፣ እንጠያየቃለን። የምትፈልጊው ነገር ምናምን ነገር እንረዳዳለን። እሺ እህቴ ነሽ የኔ እናት። ኧረ እኔም አለሁልሽ። አይዞሽ እሺ። ማይ ደግሞ አታልቅሽ እሺ። በቃ አሁን ከኛ ጋር አታልቅሽ። በቃ ቤተሰብ ምናልባት የምታውቁ ከሆነ እንዲህ አይነት ነገር ወይም ደግሞ ቤተሰቧን ምናምን የምታውቁ ከሆነ በዚህ አጋጣሚ አናግሩ። እንዲህም ከሰር እንትን በሉ እና ከዛ ባለፈ ግን እኛም በቻለው አቅም እንትን እላታለሁ እና ቤተሰብ በዚህ አጋጣሚ ባካቸውን እምላችሁን ነገር እንትን በሉ እና በቃ ዛሬ እንትን እላታለሁ። እስቲ ነገ ደግሞ ያለውን ነገር ምናልባት ካገኘን ቤተሰቧን ካገኘን እንትን እናገኛታለን፣ እንወስዳታለን። ካልሆነ ግን ያው ያለውን ነገር እነግራችኋለን ማለት ነው። ብንሄድ ሳይሆን ስለሽ እሷም ርቧት ተሰለም በቃ ዝጋውና ካሜራውን እናኘን እንሂድ። አይዞሽ እሺ እናት ተረጋጊ። እሺ እኛም አለንልሽ። እኛ እንኳን ለዛ አስበን እንደዚህ እንዲህ አይነት ነገር አስበን አልወጣንም። እኔ እሷ አናዳኝ ከሷ ጋር ለማውራት ነበር የወጣው። ብቻ እንግዲህ በቃ የኔን ተረታኛል አይደል? አሁን ለማለት ይፈልጋል እኔ ከእናቴ ጋር አይደለም እኔ እሷን አቁመናት ፈልጋለሁኝ አብርሽ ችግር የለውም። አስተካኪ ከእናቷ ጋር ያለውን አስተካኪው። ምን የትኛው ከእናቴ ጋር ያለውን ነገር እኔና እሷ እንጨርሳለን። በቃ ገባሽ? እኔም እሱን ነው የምፈልገው። ቢያንስ ይቅርታ ቢያንስ እኔ አንቺን ጣልቼሽ ምናምን አይደለም። እኔ አንተም ለኔ ተቆርቆረህ ነው ይገባኛል። ስለኔ አስበህ ስለኔ ተጨንቀህ ነው አውቃለሁኝ። በአሁንም የወንድምነትን ጥግ አሳይተኸኛል። አመሰግናለሁ። እሺ ኧረ እኔም እንደዛ ነው ፈልገው እህትነትሽን ነው ፈልገው በቃ አሁንም በምታስፈልገኝ ሰዓት ምናምን ነገር አለሁልሽ። በቃ እሱን እና የእናቴን ነገር ምናምን እንፈታለን። በቃ እሺ በቃ እንትን በይሽ። እኔ ስለምወድሽ ነው እንደዚህ መጫወብሽ ምናምን። ነይ በቃ ካሜራውን ዝጋው። ቤተሰብ በቃ በሉ። ያው እንግዲህ ምንም እላችሁ ነገር የለም። ነገ እንትን እንላለን። ነይ እናት